ሰላም ጤና ይስጥልን እንደምን ሰነበታችሁ? ሀና ነኝ ከሀና ጆልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ ለስኳር በሽታ ተስማሚ የሆኑ ፕሮቲን ነክ ምግቦችን ነው የምንነጋገርበት። ፕሮቲን ወይም ደግሞ ገንቢ ምግቦች የምንላቸውን ከምን ምንጮች ማግኘት እንችላለን? ለስኳር ህመምስ ያለው ጥቅም ምንድን ነው? እያንዳንዱ ሰው ለጤናው ተስማሚ በሆነ ሁኔታ ምን ያህል ፕሮቲን መመገብ ይችላል የሚሉትን ዝርዝር አድርገን እናያለን ማለት ነው። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ የደወሉን ምልክት በመጫን በተከታታይ የሚወጡ ትምህርቶች እንዳያመልጧችሁ ይሁኑ። በቀጥታ ወደ ትምህርቱ እንሄዳለን። እንግዲህ ገንቢ ምግቦች ለስኳር በሽታ በጣም ትልቅ የሆነ አስተዋጽኦ አላቸው። ስኳር መጠናችን በተስተካከለ ሁኔታ እንዲሄድ ከእያንዳንዱ የአመጋገባችን ስርዓት ላይ ገንቢ የሆኑ ምግቦችን መቀየጥ መጨመር አስፈላጊ ነው። ያለዛ የምንበላው ካርቦሃይድሬት ወይም ደግሞ ሙቀት ሰጪ ምግቦች፣ ኃይል ሰጪ ምግቦችን ብቻ ከሆነ ስኳራችን አንዴ ዝቅ አንዴ ከፍ እያለ ለተለያዩ የጤና ችግሮች ይጋርዱናል እና እነዚህ ፕሮቲን የሆኑ ምግቦች ለስኳር በሽታ ከዛ በተጨማሪ በርካታ የሆኑ ጥቅሞች አሏቸው። እስከ መጨረሻው ድረስ አብረው የቆዩ እነዚህን ጥቅሞች ለመመልከት ማለት ነው። እንግዲህ ፕሮቲን ምንድን ነው? ወይም ደግሞ ገንቢ የምንላቸው የምግብ አይነቶች ምንድን ናቸው? ማክሮኒትሪያንት ከምንላቸው ማክሮኒትሪያንት ሰውነታችን በብዛት ከሚያስፈልገው የምግብ አይነቶች አንዱ ነው። እነሱም የተገነቡት አሚኖ አሲድ ከሚባሉ ኤሰንሻል ከሆኑ ኮምፓውንዶች ነው። እያንዳንዱ ሰውነታችን ውስጥ ያሉ ሴሎች በአጠቃላይ ፕሮቲን ያስፈልጋቸዋል በአግባቡ ስራቸውን ለመስራት። ፕሮቲን ስራቸውን ለመስራት ከማስቻሉ በተጨማሪ ደግሞ የተለያዩ የሰውነት አካላችን እንዲገነቡ ዋና አስተዋጽኦ የሚያደርግ የምግብ አይነት ነው። እንግዲህ ፕሮቲንን በአግባቡ ካለመመገባችን የተነሳ ስኳራችንን ከፍና ዝቅ ከማድረጉ በተጨማሪ ደግሞ በብዛት የሚፈጥራቸው በርካታ የጤና ችግሮች አሉ። ለምሳሌ ኳሻከር የምንለው ብዙውን ጊዜ በሶስተኛው ዓለም ላይ የምንኖር ሰዎች የሚያጋጥመን ከፕሮቲን እጥረት የተነሳ እንደዚህ ሆድ በጣም ይተልቃል፣ እግሮች ማበጥ ይጀምራሉ። ሆድ የሚነፋበት ምክንያቱም ጉበቶቻችን ፕሮቲን በቂ ባለማግኘት ምክንያት ስለሚያብጡ በዛ የተነሳ ነው ሆድ የሚያብጠው። እነዛ ያጋጥማሉ። ማርስመስ ደግሞ የሚባል አለ። እሱ ደግሞ እንደዚሁ ሰውነታችን ፕሮቲን ባለማግኘቱ የተነሳ ግርጥት ያለ ሰውነት የሚኖራቸው ህፃናት በተለይ እንደተወለዱ አካባቢ በቂ የሆነ ፕሮቲን ካላገኙ ይሄ ነገር ያጋጥማቸዋል። እንደዚሁም ደግሞ አስተሳሰባችን ኢምፔርድ እንዲሆን ወይ ደግሞ ትክክል እንዳናስብ ያደርጋል። የእጅ የእግር እብጠት ያጋጥማል። በቂ ፕሮቲን ሳይኖረን ሲቀር እየገፋ ሲመጣ ደግሞ ኦርጋኖቻችን ወይም ደግሞ የተለያዩ የሰውነት ክፍሎቻችን እንደ ጉበት የመሳሰሉት እንደ ኩላሊት የመሳሰሉት ስራቸውን እንዲያቆሙ ማድረግ ሁሉ ይደርሳል። እንደዚሁም ጡንቻዎቻችን ደግሞ እንዲመነምኑ ያደርጋል። የበሽታ መከላከል አቅማችንም የተዳከመ እንዲሆን ያደርጋልና ፕሮቲን በጣም በርካታ የሆኑ የጤና ጥቅሞች አሉት። ምክንያቱም ለስኳር ህመም በቂ የሆነ ፕሮቲን ካልበላን ለእነዚህ ነገሮች ተጋልጠን የመሰጠት እድላችን የሰፋ ስለሆነ ለዚህ ነው እነዚህን ህመሞች መግለጽ የወደድኩት። ታዲያ ምንድን ነው ሌላስ የፕሮቲን ጥቅሞች ምንድን ናቸው? ስኳር በሽታን በተመለከተ የመጀመሪያው ሳይቲ ወይም ደግሞ የምንለው መጥጋብ እንዲሰማን ሰውነታችን ሳቲስፋይድ ሆኖ ሆዳችን በቃ ሙልት ያለ እንዲመስለን ያደርጋል። ያ ደግሞ ከበቂ በላይ ከበቂ በላይ የሆነ ምግብ በልተን የሰውነት መጠናችን እንዳይቀንስ ያደርጋል። እንደዚሁም ደግሞ የስኳር መጠናችንን በአግባቡ ለመቆጣጠር ይረዳናል። ፕሮቲን ቀስ ብሎ ስለሆነ የሚፈጨው ያ ደግሞ የስኳር መጠን በአንድ ጊዜ ዥቡ ብሎ ወጥቶ ሌላ የጤና ችግር እንዳይፈጥርብን ይረዳልና በዚህ ሁኔታ ፕሮቲንን ሁልጊዜ ዳይታችን ውስጥ የምንበላው ምግብ ውስጥ የተወሰነ ፕሮቲን መጨመር ያስፈልገናል ማለት ነው። ሌላው ነገር ደግሞ እንደዚሁ የሰውነት ቲሹዎቻችን በአግባቡ እንዲጠገኑ ያደርጋል። ስራቸውን ሜንቴናንስም ሰውነት በአንድም በሌላም ሁኔታ ይጎዳል እና ያ የተጎዳውን ደግሞ እንዲጠገን ፕሮቲኖች በጣም ወሳኝ የሆነ ስራ አላቸው። ኤንዛይሞች የምንላቸው ሆርሞኖች የምንላቸው ሰውነታችን ውስጥ በጣም ከፍተኛ ስራ ያላቸው ሰውነታችን እርስ በርሱ እንዲነጋገር እንዲነቃቃ ስራውን እንዲሰራ የሚያደርጉት እነዚህ ኤንዛይምስ እና ሆርሞኖች
ወሳኝ ናቸውና የሚሰሩት በፕሮቲን ስለሆነ ለዛ ሁሉ ነገር በጣም ጠቃሚ ነው ማለት ነው። ምክንያቱም ሆርሞን ለምሳሌ አሁን ኢንሱሊን ሆርሞን ነው። ለዚህ ነው ያነሳሁት። ኢንሱሊን ሆርሞን ስለሆነ በቂ የሆነ ፕሮቲን ማንመገብ ከሆነ በተለይ አይነት አንድ ያው ኢንሱሊን ስለማናምርት ችግር ላይኖረው ይችላል። ነገር ግን እንደዚሁ ሪሴፕተሮች አሉ የምንወስዳቸውን በመርፌ መልክ የምንወስዳቸውን ኢንሱሊን ተቀብለው የሚያስተናግዱ ሪሴፕተርስ ስላሉ እነሱም ደግሞ ከሆርሞን ስለሆነ የሚሰሩት ለዛም ያስፈልጋል። ስለዚህ እንግዲህ ፕሮቲን ከስኳር ከማስተካከል ባሻገር ደግሞ እነዚህ የመሳሰሉ ነገሮች እንዲሰሩ ያግዛል፣ ይረዳል ማለት ነው። ታዲያ ምን ያህል ነው መመገብ ያለብን? እያንዳንዱ ሰው በእድሜ ከፋፍለን እናየዋለን። ምን ያህል ፕሮቲን በቀን መመገብ አለበት እነዛ የጤና ችግሮች እንዳይደርሱበት፣ እንደዚሁም ደግሞ ሰውነቱ ጤናማ የሆነ ነገር እንዲኖረው ምን ያህል መመገብ አለበት? ህፃናት ከ2 ዓመት እስከ 18 ዓመት ያሉ ታዳጊ ወጣቶችን ጨምሮ ከ0.95 ወይም ከ9.95 ግራም እስከ 1.1 ግራም በኪሎ ግራማቸው መብላት አለባቸው። እዚህ ጋር ምሳሌ ለማሳየት እንግዲህ አንድ ወጣት 35 ኪሎ ግራም ቢሆን መብላት ያለበት በቀን ውስጥ ከ33.25 እስከ 38.5 ግራም ፕሮቲን መብላት አለበት በቀን። በተለይ ደግሞ የስኳር ህመምተኛ ስንሆን ይሄንን በእያንዳንዱ ሚል መከፋፈል ስላለብን በቀን 3 ጊዜ የምንበላ ከሆነ ቢያንስ ከ11 ግራም እስከ 13 ግራም ያህል ፕሮቲን በእያንዳንዱ ገበታችን ላይ ያስፈልገናል ማለት ነው። እንደዚሁም ደግሞ ያንግ አዳልትስ ወይም ደግሞ ጎልማሳ የምንላቸው ደግሞ ከ0.8 እስከ 1.2 ግራም ፕሮቲን በኪሎ ግራማቸው ያስፈልጋቸዋል። ለምሳሌ 50 ኪሎ ግራም የሆነ ሰው ከ40 እስከ 60 የሆነ ግራም ፕሮቲን ያስፈልገዋል። ይሄንን በቀን 2 የሚበላው ከሆነ ይሄንን በሁለት ማካፈል ነው። በቀን አንዴም በቀንም 3 በሚበላበት ኪሎግራም ማካፈል እና በዛ መልኩ ፕሮቲንን ማግኘት ይቻላል ማለት ነው። እንደዚሁም ደግሞ ለአዋቂዎች እና ለደግሞ በእድሜ ለገፉ ለአዛውንቶች ደግሞ የሚያስፈልገው የፕሮቲን መጠን ለአዋቂዎች ከ1 እስከ 1.2 ግራም በቀን በኪሎግራም ያስፈልጋቸዋል። እንደዚሁ ደግሞ ለሲኒየር ሲቲዝን ለሆኑ 1.2 እስከ 1.5 ግራም በኪሎግራም ያስፈልጋቸዋል። እዚህ ጋር እንግዲህ እንደምናየው ለሲኒየር ሲቲዝንስ ወይም ደግሞ እድሜያቸው ለገፋ ለአዛውንቶች እናትና አባቶቻችን በዛ ያለ ፕሮቲን ነው የሚያስፈልጋቸው። እድሜ በገፋ ቁጥር የጡንቻዎች መሳሳት፣ የጡንቻዎች መድከም ስለሚያጋጥም በርከት ያለ ፕሮቲን መውሰድ አለባቸው። ዝቅ ያለ ካርቦሃይድሬት፣ በርከት ያለ ፕሮቲን ነው መውሰድ ያለባቸው እድሜያቸው ከ65 በላይ የሆነ ሰዎች ማለት ነው። ስኳር ህመምተኛም ከሆኑ ልክ በዚህ መጠን ነው መውሰድ ያለባቸው። ይሄንን በሶስት ጊዜ የሚበሉ ከሆነ በቀን በ3 አካፍሎ 2 ጊዜ ከሆነ የሚያስፈልገውን ቶታል ፕሮቲን አጠቃላይ ፕሮቲኑን በዛ አከፋፍሎ መብላት ይቻላል። ታዲያ ከየት ነው ይሄንን ግራም ፕሮቲን ከምንድን ነው ማግኘት የምንችለው? ምን አይነት ምግቦች ናቸው እነዚህን ነገሮች ሊሰጡን የሚችሉት? ፕሮቲን ከሁለት አይነት ምንጭ ይመጣል። ከእንስሳ እንደዚሁም ደግሞ ከአትክልት የሚገኝ ነው። ከእንስሳ ያለው ፕሮቲን ብዙውን ጊዜ በርከት ያለ አለው ፕሮቲን መጠን አለው። ከአትክልት የሚገኙ ደግሞ መካከለኛ መጠን አላቸው። ለምሳሌ ከስጋ፣ ከዶሮ፣ ከአሳ፣ ከእንቁላል፣ ከወተት ውጤቶች የመሳሰሉትን ማግኘት ይቻላል። እነ እርጎን እነ ቺዝን ጨምሮ ከዛ ማግኘት ይቻላል ማለት ነው። እንደዚሁ ደግሞ ከአትክልት ሶርስ የምንላቸው የተለያየ አይነት ለግምንስ እንደ ምስር፣ አተር፣ ሽምብራ፣ ባቄላ የተለያየ አይነት አተር አይነቶችን እነሱን አጠቃለን ማግኘት እንችላለን። እንደዚሁ ደግሞ ከኦቾሎኒ ዘሮች ቺያ ሲድ ከምንለው እነሱን ከመሳሰሉ ማግኘት እንችላለን። እንደዚሁም ደግሞ ከጥራጥሬም ኩዊኗ፣ ከብራውን ራይስ ከነሱ የመሳሰሉት ፕሮቲን ማግኘት እንችላለን እና በርካታ የሆኑ ሶርሶች አሉን ፕሮቲንን የምናገኝበት በበቂ መጠን በሚያስፈልገን መጠን የምናገኝበት። እነዚህ ነገሮች በየምግብ ሳህናችን ላይ መቀላቀል ከቻልን ማግኘት እንችላለን። ባለፈው እንዳዘጋጀሁት ሁሉ ለካርቦሃይድሬት ለሙቀት ሰጪ ምግቦች ለፕሮቲንም በርከት ያሉ ምግቦችን ምን ያህል ግራም ፕሮቲን እንዳላቸው እነሱን አካትቼ ያዘጋጀሁት ኢንፎርሜሽን ሺት አለ፣ ወረቀት አለ። እሱን ዲስክሪፕሽኑ ላይ ሊንኩን አደርጋለሁ።
እሱን ክሊክ አድርጋችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቫራይቲ እንግዲህ እየገነባን እየመጣን ነው ማለት ነው። ትላንትና ሙቀት ሰጪን አየን፣ ዛሬ ደግሞ ገንቢ የሆኑ ምግቦችን አየን። ነገ ደግሞ አንድና ትልቁ የሆነውን ፋት እናያለን። ከዛ በኋላ እነሱን አያይዘን ለእናንተ በሚስማማችሁ በምትወዷቸው ምግቦች እየመረጥን አብረን ደግሞ እንዴት አድርጋችሁ የ30 ቀን ሜኗችሁን ማውጣት እንደምትችሉ ደግሞ እኔ አይደለም ማውጣላችሁ እናንተ ናችሁ። ስለዚህ እነዚህ የምግብ ዝርዝሮች ያስፈልጓችኋል። እነዚህን ተጠቅማችሁ አብረን እንዴት እንደምታወጡ እንግዲህ በቀጣዮቹ ቀናቶች ደግሞ አሳያለሁ ማለት ነው። እንግዲህ ዝርዝሮቹን እነዚህ ቅድም ያልኩትን በአታችመንት ማድረግ ዲስክሪፕሽኑ ላይ ያሉ እነዚህን ዘርዘር ያለ ለማለት እንግዲህ 100 ግራም በሆነ የበሰለ ምግብ ውስጥ ምን ያህል የፕሮቲን መጠን እንዳለው ነው። ለምሳሌ ዶሮ የበሰለ ቆዳው የሌለው፣ ምክንያቱም ቆዳው በጣም ብዙ የሆነ ቅባትነት፣ ጤናማ ያልሆነ ቅባትነት ስላለው ቆዳ ባንበላ ይመከራል። 31 ግራም አለው። ተርኪ እንግዲህ እንደሚበላለ የማይበላለ፣ ነገር ግን 29 ግራም አለው። ሳልመን የአሳ አይነት ነው። 25 ግራም አለ። ቱና በውሃ ያለው በካን ሆኖ በውሃ ያለው በዘይት ያለውን ስንገዛ ባንበላ ጥሩ ነው፣ ባንመገብ። ምን አይነት ዘይት እንደሆነ የሚጠቀሙት ስለማናቅ ነው። 26 ግራም አለው። እንደዚሁ ደግሞ እንቁላል እንደዚሁ ዝርዝሮቹን ማየት ይቻላል። የበግም የበሬም የፍየልም ስጋዎች ምን ያህል ፕሮቲን በውስጣቸው እንዳለ ዘርዘር አድርጎ የሚያሳይ በደንብ የተሰራ ሊስት ስለሆነ የእኛን ሀገር ምግብ ባካለለ ሁኔታ ስለሆነ እሱን በደንብ መመልከት እንችላለን። እንደዚሁ ደግሞ ከእንስሳ ተዋጽኦ ደግሞ ያሉ ምግቦችን ምን ያህል ፕሮቲን እንዳላቸው እነሱም እንደዚህ ተዘርዝረዋል። ለምሳሌ እዚህ ጋር እንደ አተር 8 ግራም ፕሮቲን አለው። ምስር የበሰለ 9 ግራም ፕሮቲን አለው። እንደዚሁ ደግሞ ሽምብራ 8 ግራም አለው። ዘርዘር አድርገን ሁሉንም አይተናልና እንድትጠቀሙበት ጋብዛለሁ በዚህ አጋጣሚ ማለት ነው። እንደዚሁም ደግሞ አቅማችሁ የሚችል ሰዎች ካላችሁ ይሄንን በአማርኛ ተርጉሞ ለሌሎችም ደግሞ ለማጋራት ትችላላችሁ። ያንን ተጠቅማችሁ የተዘረዘረውን ሊስት ተጠቅማችሁ ብዙዎች እንድትጠቀሙበት እንድታደርጉ በዚህ አጋጣሚ ጋብዛለሁ ማለት ነው። ታዲያ እንግዲህ እንዴት አድርገን ነው ገበታችን ላይ የሚያስፈልገው ይህን ያህል ተባብለናልና፣ ባለፈው እንግዲህ አትክልታችን ግማሹን ሳህን 50%ቱን የሚይዘው አትክልት ነክ ነገር ነው። እንግዲህ ሳህናችን በአንድ ሳህን ስንበላ ማለት ነው። የተለያዩ አይነት አትክልቶች ስታርች ያልሆኑ ለምሳሌ ድንችን፣ ቀይ ስርን አያካተትም። ግን ከዛ ውጭ ያሉ አትክልቶች በአጠቃላይ በሳህናችን ግማሽ መሞላት አለባቸው። ከዛ ደግሞ ሩቡን እንደዚሁ በተለያዩ ጥራጥሬዎች የእኛን እንጀራን አካቶ ትንሽም ፓስታ ብትሆን ትንሽም ራይዝ ብትሆን 1/4ኛው ያንን ይይዛል። 1/4ኛው ደግሞ ፕሮቲን ነክ መሆን አለበት፣ ወይም ደግሞ ገንቢ የምንለው የምግብ አይነት መሆን አለበት። ከጥራጥሬ አይነቶች ሊሆን ይችላል፣ ከአሳ ዘሮች ሊሆን ይችላል። ከተለያየ አድርገን በዚህ የምግብ ስርዓት ከሆነ የምንከተለው ስኳር መጠናችንም ይስተካከላል፣ ጤናችንም በአግባቡ ይጠበቃል ማለት ነው። እንግዲህ ለምሳሌ ደግሞ እንዲህ ለማሳየት 100 ግራም ማለት ምን ያህል እንደሆነ ለማሳየት እዚህ ጋር አለ። እነሱን በተመለከተ ደግሞ እንደዚሁ በቀጣዩ ቀን የምናየው ነው። በምን እንዴት አድርገን መለካት የምንችል ብዙ ሚዛን የሌለን ሰዎች አሉ። አሁን ሚዛን መጠቀም የምግብ ሚዛን መጠቀም አልወድም እና እንደዚሁ አያት ቅድመ አያቶቻችን ወላጆቻችን ባስተማሩን የልክ መጠን ነው ብዙውን ጊዜ የምለካውና እነሱ አይነት ነገሮችን መሳሪያዎችን በአይናችን መለካት የምንችላቸው ነገሮች ምን እንደሆኑ በቀጣይነት እናያለን ማለት ነው። ይሄን እንደዚሁ ለቪዥዋል እንዲሆናችሁ ነው እዚህ ላይ ያረኩት ማለት ነው። እንግዲህ ስለ ፕሮቲን ብዙ ተማማረን። ገንቢ ስለምንለው ምግብ ምን እንደሆነ፣ ከምን ምንጮች እንደምናገኘው፣ በምን ያህል መጠን መብላት እንዳለብን፣ ጥቅሞቹ ምን እንደሆኑ፣ በአግባቡ ደግሞ ካላገኘን ሊያስከትል የሚችለው የጤና ጉዳቶች ምን እንደሆኑ አየን፣ ተማማርን። ይህ ትምህርት እንደጠቀማችሁ እንዳስተማራችሁ ተስፋ አደርጋለሁ። ጠቅሞናል ካላችሁ የላይክ በተኑን በመጫን ለሌሎችም ትምህርቱ እንዲደርስ ያድርጉ። እንደዚሁም ደግሞ ትምህርቱን ለሌሎች በተለያየ ሶሻል ሚዲያዎቻችሁ ላይ ትምህርቱን በማጋራት ሌሎችም እንዲጠቀሙ ያድርጉ። ላለሁኝ እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ ያመሰግናለሁ። በቀጣዩ ቀን እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆንላችሁ።